አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የለይ ቤተሰቦች ሰላም ብያለሁ። ዛሬ የመጣሁት ቴሌግራም ምንድነው ኮድ አልክም ላላችሁና አልወርድም ላላችሁ ችግሮችን በቀላሉ እንዴት አድርጋችሁ ኮድም ብዙ ጊዜ አልክም ይለናል እና በ3 ወር ሆነኝ 5 ወር ሆነኝ አመት ሆነኝ ሞክሬም እምቢ ያለኝ የምትሉ አላችሁ ብዙ ልጆች እና ለእናንተ መፍትሄ ነው ኮድ እንዴት አድርጎ እንዲልክላችሁ እሱን ጠቁማችኋለሁኝ። አሁን መጀመሪያ ያው ቴሌግራም ለእናንተ ብዬ አጥፍቼዋለሁኝ። ዳውንሎድ እያደረግን ማሳያችሁ ነው የሚሆነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁም ላይክ አድርጉ። አዳዲስ ነገር ሲመጣ ያው እንድታገኙ ነው የሚሆነው። ያው አሁን በቅርብ የሰራሁት ቪዲዮዎች አሉ እዚጋ እንድትጎበኙት ነው በዛው አጋጣሚ። እሺ ቀጥታ አሁን አላበዛባችሁም። ፕሌይስቶር እንገባለን። ቴሌግራም ዋናውን ማውረድ ይኖርብናል። ዋናውን ኦሪጂናሉን ማውረድ ይኖርብናል። ቴሌግራም እንደምታዩት ቴሌግራም ያው ይህንን ነው የሚመስለው። ዋናው ኦሪጂናሉ 1 ቢሊየን ወደታች ወረድ ብለን እንደዚህ እንደምታዩት 1 ቢሊየን ዳውንሎድ ይላል እንደምታዩት ማለት ነው። እሱን ነው ኢንስታል የምንለው። ጠብቀዋለን። እሺ ዳውንሎድ እየሆነ ነው። ይህ ዳውንሎድ አድርጎ እስከሚጨርስ ሁለተኛው ማሳያችሁ በክሮም ነው። ክሮም እንደምታዩት እቺ ክሮም እዚጋ በዚች እንገባለን። ክሮም እንገባለን። ቴሌግራም ብለን ቴሌግራም ዳውንሎድ ወይም ቴሌግራም ብለን ስንጽፍ በዚህ መልኩ ይመጣልናል። እዚጋ እንዳትሸወዱ። በፕሌይስቶር አውርዳችሁ እምቢ ያላችሁ ልጆች እዚጋ መታችሁ ክሮም ላይ ቴሌግራም ብላችሁ ትመጡና እዚጋ እንደምታዩት በዚህ መልኩ ተመጣ ታሳልፉታላችሁ ወደታች። እዚጋ እንደምታዩት ብዙ እንትኖች አሉ። ወደታች ተወርዱና ቴሌግራም ዳውንሎድ የሚል እዚጋ እንደምታዩት አለ። ቴሌግራም ዳውንሎድ የሚለውን አንድ ጊዜ ክሊክ ታደርጉና ከክሮም ላይ ታወርዱታላችሁ። እዚጋ እንደምታዩት ፍሪ ዳውንሎድ ይላል። ፍሪ ዳውንሎድ የሚለውን ተነካችሁ በኋላ በዚህ መልኩ ይመጣላችኋል። ካንሰል የሚለውን ተነካላችሁ። እዚጋ ብዙ ማጭበርበሪያ ማስታወቂያ ይመጣሉ። ካንሰል በማለት ምንም ነገር የምንነካው ነገር የለም። እንደዚህ መልኩ በዚህ መልኩ ነው የሚመጣው። እናንተ እንዲያላቆያችሁ በሚለው ነው። እንደዚህ አይነት ወደታይ ሸርተት ስናደርገው ስልካችንን ቴሌግራም የሚለው ዳውንሎድ መሆኑን እርግጠኛ መሆን ይኖርብናል። ማንኛውም ዝም ብለን አሎ ብለን እንትን እንዲያንለው ማለት ነው። ጠንቀቅ ማለት አለባችሁ። ዳውንሎድ ታደረግነው በኋላ ያው እንዲያላቆያችሁ ብዬ ነው። እኔ ጋላሪ ነው የምናገኘው። ጋላሪ እዚጋ ማይ ፋይል ውስጥ እንገባለን። እዚጋ እሱን አንድ ጊዜ ተነካችሁ በኋላ እዚጋ ቴሌግራም ሚል ስለሚኖር እሱን ነካ ማድረግ ያው ወደ ስክሪኑ ወደዚህ ይመጣላችኋል። እኔ ዳውንሎድ ስላደረግኩ ነው። ሁለተኛ ከፕሌይስቶር እምቢ ላላችሁ ነው። በነገራችን ላይ ከፕሌይስቶር ዳውንሎድ ከሆነላችሁ ምንም ችግር የለውም። እሱን አንድ ጊዜ በመንካት ወደ ገደለው እንገባለን። እዚጋ ካንትሪ ወይም አገር ምረጡ ነው የሚለው የላይኛው። እዚጋ ምንድነው 0025 19 ብለን ስንጽፍ ያው የሀገሩ ሁኔታ ይወጣልናል። ወይንም ሳውዲ ተሆን ለምሳሌ ያለንበት ሀገር ስልክ የምንጠቀመውን እኔ አሁን ለምሳሌ 00965 ብዬ ቁጥሬን አስገባለሁ ማለት ነው። ቁጥሬን ታስገባው በኋላ እንደምታው ከጎን በኩል የቀስት ምልክት አለ። እሷን አንድ ጊዜ ክሊክ እናደርጋለን። እርግጠኛ ነው ወይ ቁጥር እያለኝ ነው። አሁን ኤስ የሚለውን ነካለን። እንግዲህ እንደምታዩት በዚህ መልኩ ኮድ ልኬልሃለሁ እያለኝ ነው። ኮድ አላከልኝም እንደምታዩት የለም ማለት ነው። ሲም ካርዱ ላይ አልመጣም። ምን ማድረግ አለብኝ? ወዴት ነው የምሄደው? በሌላው ስልክ ከሆነ በቴሌግራም ሜሴጅ ይመጣላችኋል። በራሱ በቴሌግራም ይልክላችኋል። ቴሌግራም ትገባላችሁ። በሌላኛው ስልካችሁ ሁለተኛ ካለ እሱ ላይ ትገባላችሁ ማለት ነው። እሱን ኮድ እናስገባለን። ይሄን ላስገባና እነግራችኋለሁ። ሌላውን ለምሳሌ ለእኔ ልኮልኛል 14 533 ፓስወርድ አስገባ ያለኝ ነው። ሶሪ
ያው እኔ በመጀመሪያ በፊት ፓስወርድ ስላስገባሁ ለመስረቅ አይመችም። ስልክ ቁጥር አንድ ሰው እንኳን ቢያውቀው ቴሌግራሜን ልክፈት ቢል አያውቀውም ማለት ነው። አሁን ፓስወርዱን አስገብቻለሁ። ኔክስት ነው የምለው። እናንተ ግን እንደዚህ ካላሰራችሁት አይጠይቃችሁም። ያው የተላከላችሁን በማስገባት ወደሚቀጥለው ይሄዳል። እንደምታዩት ቴሌግራም በቀጥታ ከፍቶልኛል ማለት ነው። ክሮም እንግዲህ ይህን ለማድረግ ያው እንዳሳየኋችሁ እዚህ ጋር ቪዲዮ ሰርቻለሁ ስለ ቴሌግራም አዳዲስ ነገሮች ቬሪፋይ ወይንም ደግሞ ሪከቨሪ ኢሜል እንዴት እናድርግ የሚል ቴሌግራም የሰራሁት አለ። አሁን እንዳንሰረቅ ወይንም ደግሞ ብንሰረቅስ እንዴት አድርገን ሪሙቭ እንዴት እንደምናደርግ ስልክ ቁጥር ኤዲት ወይንም መቀየር እንዴት እንደሆነ የሰራሁት ቪዲዮዎች አሉ እዚህ ጋር። ይህንን መጠቀም ይኖርባቸዋል ማለት ነው። አንድ ሰው ሀክ ማድረግ አይችልም ማለት ነው። ማንኛውም ሰው ዘበኛ ማኖር ይኖርበታል። በዚህ መልኩ ከፍተናል። እንግዲህ ተጠቀማችሁ ተጠቀሙበት፣ ለሌሎችም ሼር አድርጉ።